ሰላም ለኢትዮጵያ እንዴ ጀምረሃል እንዴ ምን ሆነ ነው ማትናገረው በጉድ እሺ ሰላም ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል ሞካሪ ሰዓታችን እነሆ ተጀመረ ምረት ይልማ አብራችሁ ቆይታ የማደርግ ይሆናል እንግዲህ መግቢያ ላይ እንደሰማችሁት አንዲት ሙዚቃ በሚስጥር ወደ እናንተ ተላልፋለች ምረት ዛሬ የት ልትሄድ ነው እሱን ከፕሮግራሙ የምትመለከቱት ይሆናል ማለት ነው አብራችሁ እንድትቆዩ ስንል በአክብሮት እንጋብዛችኋለን ተከታተሉ በዛሬው ዕለት ፕሮግራማችን እንግዲህ የሚገኘው በአዲስ አበባ ፖሊስ ማሰልጠኛ ነው ታዲያ አዲስ አበባ ፖሊስ ምን ልትሰሪ መጣሽ ካላችሁኝ ደግሞ እዚህ ያሉትን ስልጠናዎች ሙሉ ለሙሉ ለወስድ ተገኝቻለሁኝ እንደው ወደ ውስጥ ጎራ ብለን የሚካሄዱትን እናያለን በርግጥ በዛሬው ዕለት አይደለም ስልጠናውን የምጀምረው ነገ በማለዳ ተነስተን ነው የሚሆነው ቀደም ሲል እንግዲህ እዚሁ ካሉ ኃላፊዎች ጋር እየተነጋገርን ነበርና ዛሬ መተሽ እዚሁ አድረሽ ከዛ በኋላ ነገ ደግሞ ቆይታሽን ከማለዳ ጀምሮ ታደርጊያለሽ ብለውኛልና ወደ ውስጥ ጎራ ብለን አቀባበላቸውን እናያለን ከዛ በኋላ ደግሞ ውስጥ ያለውን ነገር እናያለን ካዳር በኋላ ነገ በድጋሚ እንገናኛለን አዲስ መዝናኛ ላይ ነው የምትገኙት መልካም ጊዜ ሰላም እንዴት ዋላችሁ እንዴት ነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ ከክፍለ ከተማ ነው ከአራዳ ክፍለ ከተማ እንኳን ደህና መጣሽ ጓደኞችሽ ገብተዋል ስለዚህ እቃዎችሽን ምናዎችሽን ያው ፍተሻ አድርገሻል ኢንስፔክተር ታሪኩ የተመደበችበት ቦታ ስሟን አረጋግጥና መኝታም የተያዘላት አለ የሚሰጣትን አጠቃላይ ንብረት አሰልጣኞች ጋር አገናኝታችሁ ወደ ስልጠና ቦታ እንድትገባ አድርግ እሺ ተቀበያለሁ እሺ ታሪካን ሻምበል ሁለት መሰለኛለች ስለዚህ ዶርሜ የት ነው ማለት ነው ዶርሜ ታስልኩታ ከመጀመሪያው ከዚህ ነው ሆኖ ከዚህች ትታያለች እሺ እሺ ታሳይሻለች እሺ አመሰግናለሁ ስልጠናው የሚጀምረው ከሌሊቱ 11 ሰዓት ነው የሚጀምረው በፍጥነት ተነስተው አልጋቸውን አንጥፈው ልብሳቸውን የማንቂያ ልብሳቸውን ለብሰው እንደገና ይሄን ሁሉ ከጨረሱ ካስተካከሉ በኋላ 11 ሰዓት ከ25 እስከ ተኩል ባለው ደግሞ ፎሌን ቆጠራ ላይ ይገኛሉ ማለት ነው ፎሌን ቆጠራ ላይ ከተገኙ በኋላ እዚህ ጋር ቆጠራ ይደረጋል ባልጋው ተኝቶ የሚቀር እንዳይኖር ሁሉም መምጣቱን እናረጋግጣለን በመቀጠል ረዘም ያሉ ሩጫዎችን ከግቢው ቀስ እያሉ እየጨመሩ ሩጫዎችን ያደርጋሉ ማለት ነው ይሄ ሩጫ ረዘም ያለ ሩጫ እስከ 5 ኪሎ ሜትር 6 ኪሎ ሜትር ደርሶ መልስ ባለው ውስጥ ሩጫ የሚደረግበት ሁኔታ ነው ያለው ከዚህ እስከ ጦር ኃይሎች ሆላንድ በዚህም ወደ ላይ ወደ እስከ ውንጌት ውስጥ ለውስጥ ባሉ ኮብልስቶኖች አድርገን በዚህም እስከ አሸዋ ሜዳ እዚህ ጋር እስከ አንፎ መታጠፊያ ድረስ ተከፋፍለን በርከት ያለ ሰልጣኝ ስላለ ስልጠናውን በዚህ አግባብ እስከ 12 ሰዓት ተኩል ድረስ ሩጫ ያደርጋሉ ማለት ነው ሩጫቸውን ከሩብ ጉዳይ ለ12 ሩብ ጉዳይ ጀምሮ እስከ 12 ሰዓት ከ20 ከ25 ድረስ ሮጠው በዛ ሰዓት ግቢ ይገባሉ ግቢ ከገቡ በኋላ ደግሞ የማቀዝቀዣ የማፍታቻ መሰብሰብ ስራዎች ይሰራሉ ከዛ በመቀጠል ደግሞ ወደ ሌላ ስራዎች ይመጣሉ
እውነት ለመናገር ደክም ያለሁኝ ግን ጥሩ ጊዜ ነበረ። ያለው መተባበር ያለው መተጋገዝ ከምን ጊዜውም በላይ እንደው በዚህ ስልጠና ላይ ብቻ ሳይሆን እንደው በተለምዶ ህይወታችንን እንድንቀጥልበት ያደርጋልና የሆነ ሰዓት ላይ በቃ ደከመኝ እግሬን ቢያለኝ ምናምንና እነሱ ተሸክመውኝ ነበር የመጡትና የግሩፑ ትብብር በጣም ነበረ ደስ የሚለው። ከማለዳ ጠዋት ጀምሮ እስካሁን ድረስ የነበረውን የሩጫ ሂደት እንዳያችሁት ነው። ጥሩ ቆይታ ነበረ፣ ግን ደግሞ በዛው ልክ በጣም ከምታስቡት በላይ አድካሚ ነውና ሀብለን ጀምረናል። እንግዲህ የመጀመሪያ ማሟሟቂያችን ነው ይሄኛው። ከዚህ በመቀጠል ደግሞ የተለያዩ እንቅስቃሴዎችን አብረን ምንሰራ ይሆናል ማለት ነው። አሁንም ቆይታችን ይቀጥላል። አሁን ወደ መልበሻ ክፍል ገብቼ ደግሞ ልብሴን ቀይሬ ወደ ምግብ ነው የምንሄደው ማለት ነው። አሁንም አብራችሁን ቆዩ። ወደ መኮንንነት የሚሻገሩ ሰልጣኞች ከየክፍለ ከተማው በፈተና ምዘና ተመዝነው ያንንም ፈተናም 50 እና ከ50 በላይ ያመጣ ሰልጣኝ ወደዚህ ተቋም ይመጣል። የትራፊክ አደጋ ምርመራና የትራፊክ እግረኛት ቁጥጥር የምርመራ ስልጠና እንሰጣለን። መደበኛ ስራቸው ላይ ከነበራቸው የስራ አፈጻጸም ይሁን የአቅም የበለጠ ለማጎልበት በእውቀትም በአካዳሚካሊም ፖሊሳዊ ንቃተ ህሊናውን በሚያጎለብት አጠቃላይ ስልጠናዎች ይሰጣሉ። ከአንድ ሰዓት ጀምሮ የቁርስ ፕሮግራም ይሆናል ማለት ነው። እስከ ሩብ ጉዳይ ድረስ ያልቃል ቁርስ። እስከ ሩብ ጉዳይ ድረስ ሁሉም በልቶ ይገባደዳል። ያለው 1070 ዳቦ መሆኑ ጥቅሙ ለራሱ ለሰራዊቱ ነው። ምክንያቱም እንጀራ ትንሽ ቶሎ ዳይጀስት የመሆን ባህሪ ያለው፣ እንዲሁም የተለያዩ ጨጓራ ህመምተኛ ምንም ስለሚዳርግ አቅማቸውንም አሟጦ ለመስራትም ትንሽ ቻሌንጅ ያለው ስራ ስለሚሰሩ ትንሽ መቋቋም ያቅታቸዋል። ዳቦ ደግሞ በባህሪው ትንሽ ያዝ ስለሚያደርግ ሰራዊቱ በዛ አግባብ መመገቡ ጥቅም አለው። ከቁርስ በኋላ ወደ ቆጠራ መጣን። ድጋሚ ቆጠራ መተን ሰራዊቱ በተገቢው ሙሉ ቆጠራ ከተደረገ በኋላ ወደ ቀጣይ ፕሮግራማቸው ከእለቱ ተረኛ መኮንን መመሪያ ተቀብለው ወደ ቀጣይ ፕሮግራም ሄደዋል ማለት ነው። አድበሪ ዝምራ 59 አንድ ደቂቃ ነው የጨረሰባት። እንግዲህ ቀጣይ ትሬኒንግ ብታረግ እንደናንተ በእርግጠኝነት ግቡን አሻሽላ የተሻለ ውጤት ታስመዘግባለች። ስለዚህ ሞራል ስጧት። አንደኛ የመጀመሪያ ስራችን ነባር እንደመሆናቸው ትንሽ ፊዚካላቸው ገዘፍ ያለ ከበድ ያለ አባሎችን የነበረው ሰውነታቸውን የመቀነስ የማስተካከል ስራዎች በተለያዩ ኢንዱራንስ ስራዎች ላይ ያሰራንበት ሁኔታ ነው ያለው። በሩጫ በተለያዩ በኮን ሩጫዎች ላይ እንዲሁም በጎማ ጠጠር የተለያዩ ደረጃ ስፖርታዊ እንቅስቃሴዎችን በማድረግ የሰራዊቱን የሰውነት አቋማቸውን የማስተካከልና ቀለል ብሏቸው ስፖርቱ እንዲሰሩ የማድረግ ስራዎችን ስንሰራ የነበረበት ሁኔታ ነው ያለው። አሁን እንግዲህ ጥሩ ደረጃ ደርሰዋል። ከሰውነታቸው ከመሸከም በላይ የሆነ ክብደት የነበራቸው ሰልጣኞች አሁን እስከ 20 ኪሎ ድረስ የቀነሰ ሰራዊት በመሃላችን አለ። ኮሌጁ እየሰጡ ያለው ስልጠና በጣም
ከምንም በላይ ጤንነታቸው እንዳስተካከለላቸው ሰልጣኞቹ የሚሰጡን ፊድባክ እዛ ላይ እየተቀበልን እያየን እየሰራን ያለንበት ነው። አንድ ወታደር እንዴት አድርጎ እዛ ቦታ ላይ እንዴት መስራት እንዳለበት የሚያሳይ የግዳጅ አፈጻጸም የሚሰራበትን የስልት ስራ ነው የሰራ ነው። ይሄ ስልት ስራ ሲሰራ ባየነው ብቻ ሳይሆን የስልት ስራ የሚሰራው በመመሳሰልና በማታለል አካባቢውን በመምሰልም እየገቡ ያለውን ለህብረተሰቡ ፈጣን የሆነ ምላሽን ለመስጠት ወንጀል ፈጻሚዎች ለመፈጸም አቅደው ከመፈጸማቸው በፊት እንዴት ተመሳስለው እዛ ጋር ቀርበው እንዳይፈጸም የማድረግ የመከላከልን ስራ መስራት እንደሚችሉ የሚያሳይ ነው። እንዲሁም ግዳጅ ላይ በሚሄዱበት ሰዓት ቻሌንጅ ያለው ነገር ቢያጋጥማቸው አይበገሬ እንደሆኑ የሚያሳይ ስራ ነው። ከባድ የሆነ ስራ ሲሰሩ የነበረበት ሁኔታ ነው ያለው። በሰውነት ላይ መላላጥ ያመጣል፣ ጉዳት ያደርሳል፣ ያደክማል። ይሄ ደግሞ ለአንድ ወታደር በጣም አስፈላጊ ነው። ላቡን አፍስሶ ለቀጣይ ለሚደርስበት በሱም ላይ ሆነ በወገኑ ላይ ለሚደርስበት ጉዳቶች ተደራሽ ይሆናል ማለት ነው። ፕሮግራሙ ሚሊቴሪ ክላስ ከሆነ ያው ሚሊቴሪ ይለብሳሉ፣ መስክ ስራ ከሆነ ደግሞ ቱታ ይለብሳሉ። ፕሮግራሙ ይታወቃል። በዛ አግባብ በፍጥነት ሄደው ለብሰው እንደገና ያለውን ዶርማቸውን፣ አካባቢያቸውን፣ ሽንት ቤት፣ ሻወር ቤት ሁሉንም ነገር አጸዳድተው 10 ጉዳይ ላይ ፊሽካ 5 ጉዳይ 10 ጉዳይ ላይ ይነፋል። እንደገና ወደ ተለመደው ወደ መሰለፊያቸው ይመጣሉ። ተመልካቾች የፖሊስ ማሰልጠኛ ውስጥ እንግዲህ ያለኝ ቆይታ አሁንም እንደቀጠለ ነው የሚገኘው። እንደምታዩት አሁን ደግሞ ልብስ ቀይሬ ወደ ክላስ ልሄድ ነው። የሚያስተምሩት የትምህርት ክፍለ ጊዜ ምን እንደሆነ አላቅም። እንግዲህ ገብቼ መማረው ይሆናል። የመጀመሪያ ክላሴ ነው የሚሆነው። እኔም ከውስጥ ገብተን እንግዲህ አሁንም አርፍጃለሁ። እውነት ለመናገር አሁንም አርፍጃለሁ። ድጋሚ ቅጣት የሚያጋጥመኝ ይመስለኛል። አቀባበላቸው ምን ይመስላል? ከውስጥ ገብተን የምንረዳ ይሆናል። ተከተል። አንድ ነገር ረስቻለሁ። ሙጁሎች አሉ፣ በርካታ ሙጁሎች አሉ። ከ13 የማያንሱ እነዚያ 13ቱ ሙጁሎች ተዘጋጅተው ነው አሁን ላሉት እጩ መኮንኖች ስልጠና የሚሰጠው ወይም ትምህርት የሚሰጠው። ተልኳችን አንደኛ የፖሊሱን እውቀት ክህሎት ማሳደግ ነው፣ ብሎም ደግሞ ለህብረተሰቡ ተደራሽ ለመሆን ነው። ከዛ በመቀጠል ሌሎች ህገ መንግስት፣ የወንጀል ህግ፣ ፌዴራሊዝም እና የወንጀል ፍትህ ስርዓት እነዚህንና በርካታ ትምህርቶች አሉ። እነዛን ነገሮች በደንብ አስተምረናቸው በቲዮሪ ተምሮ በተግባር ደግሞ ከተመረቁ በኋላ የሚያሳዩት ይሆናል ማለት ነው። በአዲስ አበባ ፖሊስ ኮሌጅ የነበረኝ ቆይታ እንግዲህ ይሄን ይመስል ነበረ። እውነት ለመናገር በጣም ፈታኝ የሚባል ጊዜ ነበረ። አንዳንዴ ቀለል ብለው የሚታዩ ነገሮች ግን ደግሞ በጣም ከባድ የሆኑ ነገሮች አሉና አንዳንዴ በአይን ስናያቸው ወይ በስክሪን ስናያቸው በጣም ቀላል ይመስላሉ። በጣም ፈታኝ ጊዜ እውነት ለመናገር ላለቅስ ትንሽ የቀሩኝ ደቂቃዎች ነበሩና ከባድ ጊዜ ነበር ያሳለፍኩት። ግን ደግሞ ዛሬ እንደምታዩት አንድ እርምጃ ወደፊት ተራምጃለሁ ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። በሞካሪ ሰዓታችን ይህን ይመስል ነበረ። መልካም ጊዜ